ተለያዩ ማሳዎቻችን በመረጃ የተደገፈ ነው። እኛ ጋር የተሰሩ ሁሉም ችግኞች ተገቢውን የጥራት ደረጃ ያሟሉ የታወቁ ዝም ብሎ የተዳቀለ ስለሆነ ሳይሆን በዝርያ ፍሩቴ መሆኑን ለይተን በየመደቡ ሀስ የሆነውን ሀስ መሆኑን ለይተን የትኛውም የሚገዛ ማህበርም ይምጣ ድርጅትም አርሶ አደርም ለይተን የፈለገው የዝርያ አይነት መርጠን ነው የምንሰጠው። ማህበሩ ስም ስያሜ ቶቶት የህብረት ስራ ማህበር ይባላል። 13 አባላቶች አሉን። ለጊዜው ዛሬ አሁን የምንሰራ ከ2017 ተጀመረው ሶስቱም አርሶ አደሮችን ማሳለን። በእነዚህ ደግሞ ያለ የምናመርተው አቮካዶ፣ ቡና፣ አፕል፣ ሮዝመሪ፣ አልፎ አልፎ ፓፓያ፣ ማንጎዎች አሉ። ወንድሙ ወልደ ማርያም እባላለሁ። በቶቶት አትክልትና ፍራፍሬ ህብረት ስራ ማህበር ውስጥ የፋይናንስ ክፍል ኃላፊ ነኝ። በአሁን ሰዓት ቶቶት አትክልትና ፍራፍሬ አሁን ወደ 2ኛ ዓመታችን ነው ከጀመርን። በተሻለ ደረጃ ተደራጅተን የአቮካዶ፣ የቡና፣ የፖምና ሮዝመሪ ችግኞችን አምናም ለገበያ ያቀርበናል። ዘንድሮ ደግሞ ከአምና በተሻለ ከ100 ሺዎች በላይ የአቮካዶና ችግኝ እንደዚሁ የቡናም የሮዝመሪም የፖምም ችግኝ ለገበያ ለማቅረብ ሙሉ ዝግጅት ጨርሰን ደርሰው ዛሬ ለገበያ ማቅረብ እንችላለን ማለት ነው። በአሁን ሰዓት ማህበሩ 13 አባላት ያለው ማህበር ነው። በፊት ከነበረው በተሻለ ተቀራርበን ተቀናጅተን እየሰራ እንገኛለን። ገብሪ ታደለ እባላለሁ። ስራው ይሄ ማህበር የተቋቋመው የማህበሩ ስም ስያሜ ቶቶት የህብረት ስራ ማህበር ይባላል። 13 አባላቶች አሉን። ለጊዜው ከ2017 ተጀመረው ዛሬ 2018 የሰራናቸው እነዚህ ማሳዎች ናቸው ያሉ። በእነዚህ ማሳዎች የተለያዩ የ13ቱም አርሶ አደሮችን ማሳለን። በእነዚህ ደግሞ ያለ የምናመርተው አቮካዶ፣ ቡና፣ አፕል፣ ሮዝመሪ፣ አልፎ አልፎ ፓፓያ፣ ማንጎዎች አሉ። ይህን ነው አደራጅተን ለተለያየ ለወረዳችንና ለተለያዩ ክልሎች በዚህ የሽያጭ ዘርፍን እያሰፋን እንሸጣለን። ሁሉም የአቅሙን አቮካዶውን፣ ፖሙን፣ ቡናውን በግል እያንዳንዱ የተወሰነ ሲሰራ የነበረ ነው። ይሄ ከሚሆን ብንደራጅ በማህበር በጋራ ብንሆን አንደኛ በመጠንም የተሻለ መስራት እንችላለን። ለአካባቢም አርሶ አደር ጥሩ ትምህርት መሆን እንችላለን። ሞር ተደራጅተህ ስትሰራ የተሻለ ነገር ማቅረብ ትችላለህ። የተሻለ ውጤታማ መሆን ትችላለህ። እርስ በርስም መማማር እንችላለን። ያም ደግሞ አሁን ዛሬ በተግባር እያሳየን ነው። የምንሰራው መጠን ከፍ እያደረግን ነው። የጥራት ደረጃም እርስ በርስ ትምህርትም እየወሰድን ግብርናም ቢሮ እውቅና ሰጥቶት የበለጠ ክትትል እያደረገም ስለሆነ ይህ ቁጥቁጥ ይሰራ ከነበረው ያም በመሰለው ትንሽ የራሱ ሲሰራ ከነበረው በተሻለ እንግዲህ ቲምወርክ ቀላል ነገር አይደለም። እኛ ሀገር በብዛት ባንሰራበትም ትልቁ ስኬት ለማምጣት አንዱ ሊቨሬጅ ቲምወርክ ነው። ስለዚህ ይሄንን ደግሞ በተግባር እንየው። ለብቻ ከሚሆን አንድ ቻ ያጨበጭብ እንደሚባለው አይነት በጋራ ብንሰራ ለኛም እንደ አባላት መጠቀም እንችላለን። የተሻለ ስለምንሰራ ለአካባቢም እንጠቅማለን። ከወረዳም አልፈን ደግሞ አሁንም ለዞኑም ለክልሉ መድረስ ችለናል በችግኞቻችን። ስለዚህ ያን ይመስላል ማለት ነው። በጋራ በመስራቱ የተሻለ ውጤት ለማምጣት ማለት ነው። ማህበር እንዲቋቋም የፈለግነው በወቅቱ ከአረንጓዴ ልማት አንጻር ተንተርሰን ከሀገራችን ትልቅ ጠቃሚ የሆነ እስከ ፋብሪካ ድረስ መድረስ የሚችል የአቮካዶ ምርት እና የአፕል ምርት በሀገራችን ላይ እውቅና በጣም ለመስጠት ይህን ስሜት ስላደረብን ተደራጅተን በማስፋፋትና በማደራጀት ምርጥ አርሶ አደሮችን ፈጥረን ለሀገር የሚጠቅሙ በማለትና ባለንበትን አካባቢ ላይ የአቮካዶ እስከ የዘይት ጭማቂና የተለያየ ስራዎችን የሚውል ስራ ለመስራትና የቀጣይ ማህበሩ ይሄን እቅድ አለው። አሁን በችግኝ ሻጭና በቋሚ ሰብል ቀጣይም እያደግን አድማሱን እያሳደግን በዚህ እንገኛለን። እኔ አብድረዛቅ አወል እባላለሁ። የወረዳ ግብርና ባለሙያ ነኝ። የቶቶት የአቮካዶ ማህበር በወረዳችን ላይ የሚታወቁ ማህበሮች ናቸው። እነዚህ አምራቾች ደግሞ በችግኝ ዝግጅት ላይ ለራሳቸውም ለአጠቃላይ ለወረዳው ህብረተሰብ ላይ ችግኝ አፍልተው እያሰራጩ መሆኑ በፎቶ ወይም በመረጃው የሚታይበት አግባብ አለ። ስለዚህ እነዚህ ማህበራቶች አሁን በወረዳችን ላይ በቂ ችግኝ ለወረዳችን የሚሆን በቂ ችግኝ እያመረቱና
ከወረዳችን ጭምር አልፎ ለሌላም ቦታ ጭምር ማሰራጨት የሚችሉበት አቅም እየፈጠሩ መሆኑ ያው በቀጣይ የሚበረታቱበት አግባብ አለ። እኛ እንደ ወረዳችን ላይ እንደ ግብርና ባለሙያ ላይ ባገኘን ነው በየቦታቸው ላይ እየሄድን ምን አይነት ዘር ማዳቀል እንዳለባቸው፣ እንዴት መንከባከብ እንዳለባቸው፣ ውሃ እንዴት ማጣት፣ እንዴት ሁሉም ስራቸው ላይ ከኛ ጋር ክትትል እያደረጉና አብረው ተቀናጅተው እየሰሩ መሆኑ ያው የሚታወቅ ነው። እኛም በተቻለን አቅም ላይ እነዚህ ማህበራቶቹ ድጋፍ እያደረግንላቸው እየሰራን በጋራ እየሰራን መሆኑ መያዝ አለብን። እኛ አባል ውስጥ ያሉ 92500 የአቮካዶ ምርቶች አሉ። በእነዚህ አቮካዶ ምርቶች ሃስ፣ ፍሩቲ፣ ኢቲንገር እነዚህ የተለያዩ የአቮካዶ ዝርያዎች ለአካባቢ የሚስማሙ ለየአየር ክልል የሚስማሙ አቮካዶ ዝርያዎች አሉ። ሁለተኛ ቡና ምርጥ የቡና ዝርያዎች አሉ። ሳጃ እንደ አበሻ ቡና የሚባሉ ለየክልሉ የሚስማሙ በቁመታቸው በእድገታቸው የተለያዩ ለፍሬያቸው ለአየር ተጽዕኖ የማይበግራቸው ምርጥ የቡና ዝርያዎች አሉ። ደግሞ ሶስተኛ አፕል ቡና 23000 ቡና አለን። አፕል ደግሞ 15300 አፕሎች አሉ። እነዚህ ለደጋ ለቆላ ለመካከለኛ የሚሆኑ አፕሎች አሉ። ቢአር፣ ዊንተር ባናና፣ ክሪስፒ፣ ቦንግሬድ እነዚህ የተለያዩ የአፕል ዝርያዎች አሉ። ሮዝመሪኖ ራሳቸው የቻሉ በጣም ለማንኛውም ቦታ የሚስማሙ 5000 ሮዝመሪኖች አሉ። ለጊዜ ማንጎ እስከ 10000 ማንጎዎች አሉ። ፓፓያ የተወሰነ እስከ 7000 ፓፓያዎች አሉ። ለዚህ ለተለያየ ግንባር ቀደም ትገየል ያው ከወረዳ ጋር ሆነ ለማሰራጨት ዝግጁ አድርገናቸዋል። መልእክት ካርድ ለአራቱ አቅጣጫ መጥተው በዚህ በሚገባ ለአየር ክልል የሚሆኑ ፓፓያ እነዚህ አቮካዶዎችና ቡና፣ አፕል፣ ሮዝመሪን ስላለን መጥተው እንዲገዙን ይህን አሳስባለሁ። ወረዳው መንግስት ማህበሩም እንዲመሰረት ያነሳሳንም ያደራጀንም የወረዳው ግብርና ቢሮ ከህብረት ስራ ቢሮ ጋር በጋራ በመሆን ነው። ያው ግብርና እንደ ቢሮ ድርጅት ብቻ ሳይሆን እያንዳንዱ ግብርና ላይ ያለ አርሶ አደር የሚደግፍ ቢሮ ነው። ስለዚህ በግል ስንሰራ ይደግፈን ነበር፣ ያቀን ነበረ። ያ ደግሞ በግል ከሚሆን ወደ ማህበር እንድንመጣም ትልቅ መነሳሳቱም ግፊቱም የመጣልን ከወረዳው ግብርና ቢሮ ነው። በእውቀት ትልቅ ድጋፍ እያደረገልን ነው። በሽያጭ በኩል አሁንም የወረዳው ግብርና ቢሮ ለወረዳው የሚሆን በግብርና ቢሮ በሚኖረው ትስስር የሚመጣ ገበያም እኛ ተጠቃሚ እንድንሆን ትልቅ አስተዋጽኦ እያደረገልን ነው።